ወሳብ ፋሚሊ ወሳብ ይላል። ምን ኬዝ ነው ይላል። ዛሬ በአዲስ ነገር ነው የመጣሁት። ካሞን ታያለሁ። አዲስ ማስክ ይላል። ብሮ እንዴት ነው ደስ የሚለው በእናታችሁ። የተወለጋገደ እዚህ ጋር አይኔ ምናምን የሌለ ብልሽት ያወጣኝ ማስክ ማለት ነው። በዚህ ተተክቷል። እጅ ልጅ አመስግኑልኝ። በሆነ ትልቅ ሰው ናት። እግዚአብሔር ይስጣት ያክፍራት። መቸገሬን አይታ አዲስ ማስክ ሰርታልኛለች። ኤኒዌይ ዛሬ እንዴት ነው የሰልፊ ካሜራ የጥራቱ ምናምን አሪፍ ነው። ለክፉ አይሰጥም። ያ ምንም አይልም። ዛሬ አባቦድ ቪዲዮዎች አሉኝ። ኦፍ ኮርስ ትወዱታላችሁ። ወይት ከዛ በፊት መናገር ያለብኝ ነገር አለ። እንዲህ ስታይ ያንከንቱ ቤላ እንዳልመስላችሁ እኔ ከማን ብሮ ማስኩ ብቻ ነው የሱ የሚመስለው እንጂ እኔ ከሱ ጋር ምንም ነገር አልገኝም። በሐሳብም በመልክም በአይዲያም በምንም ከሱ ጋር አልመሳሰልም። ገብቷችኋል አምላችሁ ታሲት ኤኒዌይ ያባበዱ ቪዲዮዎች አሉን። ዛሬ ያባበደ ሪአክሽን ያለው ወደ ቪዲዮ። አይ ኖ የላይት ችግር አለ። አይ ኖ የድምጽ ችግር አለ። አይ ኖ ባክግራውንድ አያምርም። ጀስት ግን ያልፋል። ዩ ኖ what I mean ግን አሁን እንዲህ ነው የምቀርጸው። ዩ ኖ ሁሉ ነገር ያው እንደምታዩት ነው። ምንም የተለየ ባክግራውንድ የሚያማምር ምናምን ነገር ማይክ ምናምን እና ካሜራ የለኝም። ሁሉ ነገር ባለኝ ነገር ነው እየሰራ ያለው። ሶ በጣም ኳሊቲ የሆነ ነገር እንዳጠብቁ you know because I'm a beginner ጀማሪ ነኝ። ዛሬ አባቦድ ቪዲዮዎች ነው ያሉት። እስቲ እንያቸው መድኃኒዓለም ምን ግን ሰራ እስቲ ነገር ከዚህ ነው ወጣ ነው አሁን ሊስትሮ የገባው። እሺ ሊስትሮ ሰርቻለሁ። ይሄ ልብስ ምናምን አዙረሽጫለሁ እንደዚህ ኦኬ ደብረ ዘይት እዚህ እሺ አዙሬ ልብስ ሽጫለሁ። በቃ እስኪ ያልፋል እኮ በቃ ምን ታደርጋለህ? እኔ የምልህ አንበሳ ከሲኖትራኩ እንዴት ተባረን ነው ወይስ ወጥ አይደለም? ሲኖትራኩን ባልኮ ሹፌሩ ጋር አልተግባባንና እንትን አደረገ። ሹፌሩን ሲያባርን ሹፌሩ ምንን አብሮን አወረደን። ከዛ ሌላ ሲኖ ላይ ጀመርኩ። የሆነ ልጅ አለ የአባቱ መኪና ነው የምንሄደው። እዛ ማሮሽ ኔቶሹ ሲኖር በቃ እስማሉ ሲሆን እምቢ አለ ማለት ነው። ደበረና ወደ ሊስትሮ ገባ። ይደብሩ አይደለም ልጁ። እኔ ሲኖትራክ አንተ እንደ ዶልፊን ነው የምንሄደው። እግዚአብሔር ምስክሬ ነው። እኔ በአለም ላይ ሹፌር አይቻለሁ እንደዚህ አይነት ልጅ ሊገል አይደለም። ምንድነው ሳቁ? እንዴ ነው የሚስቀው? እኔ በተፈጥሮ አሁንም አላሾፍም። ተፈጥሮ ከሆነ ይሁን፣ ግን ደስ አይልም። አይደለም ያባቱ ነው የሚለው እንደ እግዚአብሔር ምስክሬ ነው ማለት ነው። ይሄ ወልቂጤ አደባባይ ዞሬ እስከ ጅማ ድረስ ኤፍኤስአር ኦባማ ቆሞ ነው የሚያሳልፉት። ልጅ መጣ ነው የሚባለው። ስሙ ታውቂ ነበር? መጣ ነው የሚባለው። ምንድነው ሳቁ? አስወጡት። ብዙ ሰው ይበራል። ልጁ ደግሞ ረጅም ጥርስ ነው። ረጅም ጥርስ ሲባል አሁን አጭን ነው ነው። ረጅም ጥርስ የሚባል አለ። አሁን በቃ በጣም ይሄዳል፣ ይነዳል። ልጁ ባይነዳም መኪናው ይሄዳል። ጉልበት አለው። ረጅም ጥርስ ይባላል አሁን እና ስማ እግዚአብሔርን ፍሬን እንደዚህ አይነካም ልጁ። ፍሬን አይነካም። ይነዳል፣ ፍሬን ግን አይነካም። አግለመለመ ብቻ በቃ ይቅር። የልጁ ሳቅ የሌለ ዊርድ ነው። የሳቅ ውድድር ላይ ዊርድ የሆነ እንግዳ የሆነ ሳቅ ያላችሁ ሰዎች ጋር ቢወዳደር አሸናፊ ነው። ቪዲዮውን ሙሉ ልጨርሰው ነበር፣ አስደበረኝ፣ አልጨርሰውም። ግን ዋና መናገር የፈለኩትን በዚህ ቪዲዮ ሳልናገርማ አላልፍም። ይሄ ልጅ አንድ ሰው ማለፍ ከሚገባው በላይ አልፎ ነው እዚህ የደረሰውና በተለይ ገጠር አካባቢ ክልል ከተሞች ምናምን ያላችሁ ሰዎች በቃ ከዚህ ተማሪ ይገባል። ከምንም ተነስተ እዚህ ልደርስ ትችላለህ። ወደሚቀጥለው ቪዲዮ እንሂድ። ምን ለማለት እንደፈለኩ ገብቷቸዋል።
ሰምቻለሁ በእርግጥ ስለዚህ ቪዲዮ። ሰርግ ነው አይ ቲንክ መሬት ላይ ቁጭ ያለች ልጅ ልታገባ ነውና የለቅሶ ሽኝት ነው የሚመስለው እያለቀሱ ምናምን ነገር። በምን ባህል ነው በእናታችሁ? ኧረ ኮሜንት አድርጉልኝ ማወቅ ፈልጋለሁ። በምን ባህል ነው እንዲህ ያለቀሱ የሚሸኛቸው? በእርግጥ ልክ ናቸው እኮ ትዳር ቀላል ነገር አይደለም። ከባድ ስቃይም አለው ጥሩ ነገርም አለው ምናምን። ነገር ግን ብቻ ወደ የሆነ ከተለየ ላይፍ ወደ ተለየ ላይፍ እየሸኛት ነው። ያስለቅሳል ግን ትንሽ ያስቃል። ስለ ሰርግ ስናወራ ግን ሰሞኑን ቫይራል የሆነ ሰርግ አለ ቲክቶክ ላይ። ምንድነው እኛ የምናውቀው ነጫጭ መኪኖች ተደርድረው ኦር የቤት መኪኖች ምናምን በቃ አበባ ተደርጎባቸው። ብራዘር እንደዛ አይደለም። እዚህ በሲኖ ነው። ሲኖዎች እንየው ገምቱ ማን እንደሚያገባው። እንደዚህ የሲኖ ሰልፍ ሰርግ ከሆነ ማን ነው የሚያገባው? ማን ሊያገባ ይችላል? የአሸዋ ነጋዴ፣ ድንጋይ ነጋዴ፣ የሲኖ ሹፌር፣ የሲኖ ባለቤት ማን ሊያገባ ይችላል? ኧረ በፈጣሪስ ዋት ይሁሉ ሲሉ ሲጀመር አለ እንዴ? ግን ፊቱ ወደዛ ዞሮ የቆመው ሲኖ ምን ሆኖ ነው? አስቀይበውት ነው? አልጠሩትም እንዴ ለሰርግ? ደግሞ እንዳለ አዳዲስ ናቸው ምናምን ነገር ሲኖቹ። ታርጋቸውን ግን ባይደስ ይለኝ ነበር የት አካባቢ እንደሆኑ። ሌላኛው የሲኖ ሰርግ ነው ደግሞ ዛሬ። የሲኖ እንትኖች እያገቡ ነው። ባጃጇ ምን አበባ ያዥ ናት እንዴ? እንዳይጨፈልቁሽ እንዴ! ባጃጇ አበባ ያዥ ናት፣ ግን በዚህ ግርግር እንዳይረግጧት ፈራለሁ። ኦኬ አይ ቲንክ ሙሽራውን የያዘችው ባጃጇ ናት። ሰሞኑን የሲኖ ሰርግ ተበራክቷል። በጣም ብዙ ውርድ የሆኑ ሰርጎች ሰሞኑን ተከናውነዋል። ጾም ከተፈታ በኋላ በሚገርም ሁኔታ ባሳያችሁ ደስ ይለኝ ነበር፣ ግን I have no time because ማሰልቸት አልፈልግም ሰብስክራይበሮቼ። ይሁን ጥልጥል አረላሽ ሰውየው እንደቀልዶቱ መውረድ አልከበደው ሰቅለው እኔ ይሄ ነገር ግን አይገባኝም። ሰርገኛ እናስገባ ምናምን ነገር ኦልሬዲ አንዴ ገብቷል እኮ ልጁ በቃ። አንዳንዶች ደግሞ አሉ አብረው ኖሮ ሽማግሌ የሚልኩ ምናምን ነገር I don't know how ይቻላል እንዴ? በቃ እኮ ሽማግሌ እኮ ባይላክ ነው የሚሻለው። ደግሞ አንዳንዶች አሉ ከሰርጉ ወጪ በላይ የሽማግሌ ወጪ ጣሪያ የሚነካ ምናምን ኦፍ ኮርስ አላቸው። ያክብሩ፣ ያለው ሲያከብር ደስ ይላል። ግን አብረው ኖሮ ሽማግሌ መላክ ከዛ ደግሞ አብረው ብለው አናስገባም ሰርገኛ ምናምን seriously what? ወደ ቀጣይ ቪዲዮ እንሂድ። ለማንኛውም እነሱ ኧረ ይሄን ስራ ተዩ። ኦኬ
dices que has venido a terminar conmigo y sé እሺ ቪዲዮ ነው አይታችሁታል። ኦፍ ኮርስ ታይቷል። መምህር ነች ህፃናቶች ነው የምታስተምረው። አይ ቲንክ እኔ አሁን ኔጌቲቭ ምናምን ነገር ላወራ አይደለም አመጣጤ፣ ግን በዚህ እድሜ ወጣት ሆነሽ ምናምን ነገር መምህርነት መመኘት ማለት በጣም ትልቅ እኔ ሪስፔክት አለ። ለዚህ አጨብጭቡላት። እኔ ምን ትምህርት ምናምን ሽሽ ምናምን የሚል ሰው ነው። እኔ ዙሪያዬ ያለው መምህር ሆኖ ራሱ የደበረው የሚያስተምረኝ መምህር ነበር። ጅላስ ግን በቃ የራሴን ትምህርት ቤት ሁላ ከፍቼ ምናምን ነገር በቃ እኔ የምር ያበደ እንትን ነው ያበደ ስፋት ነው የያዘችው ልጅቷ። ዋናው ፖይንት ግን እሱ አይደለም ብሮ። ኮሜንታተሮች ምን እንደሚሉ እናነባለን። እኔ ባየሁት ፐርስፔክቲቭ አይደለም እነሱ ያዩት ኬዙን። በምን ኬዝ እንዳዩት እኔ ውስጥ ልጄ ነፍስ እስኪያቅ እኔ ማርለታለሁ። እግዚኦ ጉጉ ጋጋ ጺም ያለው ልጅ ተማሪ ትቀበላላችሁ ያለ እድሜ ወጥቶብኝ ነው። ሲጀመር ትምህርት እድሜ አይገድብም ብራ። አረ በየነች ከልጄ ጋር አብረን እንመዘገባለን። አረ ኮሜንት ህዝቤ ቀጠምቶታል። ልጄ ራሱን ችሎ መቀመጥ እስኪጀምር ደግፌ ላስተምረው። ሚስ ማንበብም መጻፍም አልችልም። የት ነው የምታስተምሪው? ያቋረጥኩት ትምህርት ለመጀመር ጊዜው አሁን ነው። ያው መቼስ የኮሜንታተሮች ለምን እንደዚህ አይነት ኮሜንት እንደሚሰጡ ገብቷቸዋል። ግን እንዲህ ለብሰው ማስተማሪ ነው። ህጻናቶች ለነገሩ ህጻናቶች ናቸው፣ ችግር የለውም። እንዲህ እንደኛ ደርቲ ማይንድና አይደሉም አይደል? ኖርማል ነው። እኔም ግን በማር ደስ ይለኛል። ወደሚቀጥለው ቪዲዮ እንሂድ። ዊ አለቀ ለካ ቪዲዮ። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ኦፍ ኮርስ ወዳችሁታል። ላይክ አድርጉት እና ሰብስክራይብ አድርጋችሁት። ካልተመቻችሁ ግን ሰብስክራይብ እንዳታደርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ቻው። ግን አበረታቱኝ ፕሊዝ፣ አበረታቱኝ። 65 ሰብስክራይበር ደርሻለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው።